ትራምፕ ቲክቶክን በአሜሪካ ለ75 ቀናት እንዲቆይ የሚያስችል ፊርማ አኖሩ። በዩክሬን እና በሩሲያ መካከል የሚደረግ ማንኛውም የሰላም ስምምነት ለመዋጥ የሚከብድ ቢሆንም ከሰዎች ሞት ግን የተሻለ ነው ስትል ቱርክ አስታወቀች። ይህንና ሌሎች ተጨማሪ መረጃዎችን አብረን እንከታተል። ፕሬዝዳንት ትራምፕ ቲክቶክን በአሜሪካ ውስጥ ለተጨማሪ 75 ቀናት እንዲቆይ የሚያስችል የሥራ አስፈጻሚ ትዕዛዝ መፈረማቸውን ማምሻውን አስታወቁ። ይህን ያደረጉት አስተዳደራቸው ቲክቶክ የአሜሪካ ንብረት እንዲሆን የሚያስችልን ስምምነት ለመደራደር ተጨማሪ ጊዜ ለመስጠት እንደሆነ ተናግረዋል። ትዕዛዙ ይፋ የሆነው የዋይት ሃውስ ባለሥልጣናት የመተግበሪያው ድርሻ በአብዛኛው ለአሜሪካ ባለሀብቶች ባለቤትነት ወደሚተዳደር አዲስ የአሜሪካ ኩባንያ ለማሸጋገር ወደ ስምምነት እንደተቃረቡ ፕሬዝዳንቱ በማመናቸው ነው። የቻይናው ኩባንያ ባይትዳንስ ወይም ቲክቶክ ለአሜሪካ ባለሀብቶች ከተሸጠ በኋላ አናሳ ድርሻ እንደሚኖረው ጉዳዩን የሚያውቁ ምንጭ ተናግረዋል። ሆኖም ትራምፕ ቻይናን ጨምሮ በዓለም ዙሪያ ሰፊ ታሪፎችን ካወጁ በኋላ ቤጂንግ ስምምነቱን ሐሙስ ማቋረጧ ተገልጿል። የባይትዳንስ ተወካዮች ወደ ዋይት ሃውስ በመደወል ቻይና የንግድና የታሪፍ ድርድር እስከሚደረግ ድረስ የቲክቶክ ሽያጭ ስምምነቱን እንደማትቀበል ገልጸዋል የሚሉት ምንጩ ቻይና ከአሜሪካ ጋር በዚህ ዙሪያ በሚቀጥሉት 75 ቀናት ውስጥ ይደራደራሉ ብለዋል። በሌላ ዜና በዩክሬንና በሩሲያ መካከል የሚደረገው ማንኛውም የሰላም ስምምነት የሚከብድ ቢሆንም ከሰዎች ሞት ግን የተሻለ ነው ስትል ቱርክ ገለጸች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ዛሬ ለሮይተርስ በሰጡት መግለጫ በሩሲያና ዩክሬን መካከል ማንኛውም አይነት የሰላም ስምምነት መደረጉ የሚዋጥ ባይሆንም ከተጨማሪ ሞትና ውድመት ግን የተሻለ አማራጭ እንደሆነ አስረድተዋል። የኔቶ አባል የሆነችው ቱርክ ይህ ጦርነት ከተጀመረ ወዲህ ከሁለቱም ሀገራት ጋር የጠበቀ ወዳጅነት ያላት ናት። በአንድ በኩል የዩክሬን የግዛት አንድነትና ወታደራዊ እርዳታ የምትደግፍ ሲሆን፣ በሌላ በኩል ደግሞ በሩሲያ ላይ የተጣሉትን ማዕቀብ የምትቃወም መሆኗን ሮይተርስ ገልጿል። የውጭ ጉዳይ ሚኒስትሩ ፊዳን ዛሬ በብራሰልስ ለዜና አውታሩ እንደተናገሩት በአሜሪካ የተጀመረውን የሰላም ስምምነት ቱርክ እንደምትደግፍ ገልጸው፣ ይሁንና በቀላሉ ስምምነት ላይ ይደረሳል የሚል ግምት እንደሌላቸው አስረድተዋል። ሁለቱም አገራት ስምምነት ላይ ለመድረስ ከሚያስችላቸው አቋም ርቀዋል ያሉት ሚኒስትሩ ከአሜሪካ ድጋፍ ውጪ አውሮፓ ለዩክሬን የደህንነት ዋስትና መስጠት እንደማትችል አስታውቀዋል። ሁለቱ አገራት ስምምነት ላይ ከደረሱ እንኳ ድጋሚ ጦርነቱ እንዳይጀመር የሚከላከል አንድ ኃይል በመካከላቸው መስፈር እንደሚገባው ጠቁመዋል። ቀጣዩ ዜና ደግሞ ወደ እስራኤል ይወስደናል። ወገን እና ጠላት የማይለየው የዶናልድ ትራምፕ የታሪፍ ጭማሪ ወዳጃቸው እስራኤልንም ነክቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በታሪፍ ጉዳይ ለመወያየት የፊታችን ሰኞ በዋይት ሃውስ እንደሚገናኙ የሁለቱ ሀገራት ባለስልጣናት ጠቅሶ የሮይተርስ የዜና ወኪል ዘግቧል። እስራኤል ከአሜሪካ ከፍተኛ ታሪፍ ከሚጠብቃቸው ከ60 ሀገራት አንዷ ስትሆን የተጣለባት 17% ታሪፍ እንደ አውሮፓውያን አቆጣጠር ኤፕሪል 9 ላይ ተግባራዊ ይሆናል። ትራምፕ በድጋሚ ወደ ዋይት ሃውስ ከገቡ በኋላ ኔታንያሁ ወደ አሜሪካ የሚያደርጉ ጉዞ በሁለት ወር ውስጥ ሁለተኛ ጊዜ ሆኗል። ሁለቱ መሪዎች በየካቲት ወር በጋዛ ጦርነት ላይ መወያየታቸውንና ትራምፕ ከዚያ ስብሰባ በኋላ ጋዛን መጠቅለል እንደሚፈልጉ መናገራቸው ይታወሳል። ወደ አገር ውስጥ ስንመለስ በጉራጌ ዞን የአየር ማረፊያ ተገነባ። በጉራጌ ዞን እዥ ወረዳ በቅርቡ የተጀመረው መለስተኛ የአየር ማረፊያ ግንባታ ላይ ለሙከራ አውሮፕላን ማረፍ ጀምሯል። አየር ማረፊያው በአቢሲኒያ ፍላይት እና ቲናው አበባ ልማት አክሲዮን ማህበር የተገነባ መሆኑን የሚታወስ ነው ሲል የእዥ ወረዳ መንግስት ኮሚኒኬሽን አስታውቋል።
ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለአሁኑ አበቃን።